የበደሉሽን ሰዎች መበቀል ትፈልጊያለሽ? ቀላል ነው። ይህንን ቪዲዮ አለማቋረጥ ኮፒ ሊንክ አድርጉት እስቲ። በጣም ብዙ በቀለኞች ጋር መድረስ አለበት። የበደሉሽን ሰዎች መበቀል አለብሽ። በጣም አስፈላጊ ነው። በቀል በጣም ጥሩ ነው። በጣም የበደሉሽን ሰዎች ለመበቀል እጅግ በጣም ቀላል ነው። ምግብ የመብላት ያህል። እነሱን ለመበቀል ማድረግ ያለብሽ አንድ ነገር ነው። እስከነ መፈጠራቸው መርሳት። እንዴት ያለ ጣፋጭ በቀል እንደሆነ አትጠይቂኝ። የበደሉሽ ሰዎች ጭንቅላትሽ ውስጥ ነው መኖር የሚፈልጉት። እዚህ ውስጥ በእያንዳንዱ ደቂቃ እንድታስቢያቸው ይፈልጋሉ። በእያንዳንዱ ሰዓት ስላደረጉሽ ነገር እያሰብሽ እንድትንገበገብ ይፈልጋሉ። ባየሻቸው ቁጥር እንድትወቅሻቸው፣ እንድትቃጠይ ይፈልጋሉ። ከጭንቅላትሽ ሰርዘሽ ነቅለሽ ስታወጫቸውና እስከነ መፈጠራቸው ስትረሻቸው አይመቻቸውም። የጎዱሽ ሰዎች ሳቅሽ ምቾት አይሰጣቸውም። ያለነሱ ፈገግ ማለትሽ ያስደነግጣቸዋል። ሁሉን ነገር ረስተሽ ወደፊት መራመድሽ እንቅልፍ ይነሳቸዋል። ያለነሱ ከፍ ብለሽ መብረር መቻልሽ ሰላም ይነሳቸዋል። አዎ፣ ከጭንቅላትሽ አውጥተሽ እስከነ መፈጠራቸው ስትረሻቸው፣ እነሱ ደግሞ ጭንቅላታቸው ውስጥ አስገብተው ስለ አንቺ ማሰብ ይጀምራሉ። እንዴት ማለት ይጀምራሉ? የራሳቸውን ሕይወት ትተው ስለ አንቺ በመጠየቅና በማሰብ እየተሰቃዩ መኖር ይጀምራሉ። ጫፋቸውን ሳትነኪ፣ ክብራቸውን ሳታዋርጂ፣ አጠገባቸው ሳትደርሺ፣ ስማቸውን ሳትጠሪ ከጭንቅላትሽ ውስጥ ነቅለሽ አውጥተሻቸው ከነ መፈጠራቸው ረስተሻቸው ሕይወትሽን በደስታ መኖር በመጀመር ብቻ አይቀጡ ቅጣት መቅጣት ትችያለሽ። አንዳንድ ሰው ግን መሳሪያ ያባክናል። የበቀል ሰይፍ ይመዝና የበደሉትን ሰዎች ለመበቀል ሲጋጋጥና ሲፈራገጥ ትመለከቻለሽ። የጎዱሽ ሰዎች በአንቺ መረሳት ነው የሚያማቸው። በበደሉሽ በደል ታጥረሽ አለመቅረትሽ ነው የሚያማቸው። በጣም የሚጠዘጥዛቸው። ከፍታሽ ነው እንቅልፍ የሚነሳቸው። ሳቅሽ ነው የሚያስደነብራቸው። ስለዚህ ፊት ለፊታቸው አንገትሽን ቀና አድርገሽ በኩራት መራመድ ስትጀምሪ ሰላማቸው መናጋት ይጀምራል። ሞክሬው አውቃለሁ። እንዴት ያለ ጣፋጭ በቀል እንደሆነ አትጠይቂኝ።